ይከታ አንዴ እርሳውት ነገር አለ እንዴ ገና ተመሄደ አረበላችሁ ዞር በይ ስሚ ወደዛ ረቅራት ፍራከበይ እስከቆጣን ተበቃ እኔ ኮይን እኮ ነው የምለው እንደዚህ ተለጥፋበት እያስጨነቀች አይደለም እኮ ለምን አይገባችሁም እናንተ እዚህ ስሩ ሚስት ያለው ቤተሰብ ናቸው አይደል እዚህ ስሩ ተለጥፋ ምን ትሰራለች ምን አትሰራም ለምን ዞር አታረጋትም አንተስ ለምን ታስጨንቃለች አንቺን ዞር አደረገ እኔ ማቢስቱ ነኝ እሺ ሄዳችሁ ነበር ሩታ በቃ ደህና አይደልኝ እሺ ጌሽ ቻው እሺ እየተንገበገብሽ ጌሽ እንደዛ አርጊዎች አዎ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆነ ሰላም ውድና የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ ፈጣሪ የተመሰገነ ይሁን አልহামዱሊላህ እኔ ደህና ነኝ እኔ ጋር ሁሉ ሰላም ነው እናንተስ እንዴት ናችሁ ደህና ናችሁ ወይ ቆይታ እንዴት ነው እንዴት ነበር ቆይታ እናንተ ጋር እኔ ጋር ሁሉም አሪፍ ነው አብሪሽካ ሆስፒታል ወጥቶ ብዙዬ ቤት ገብቷል ማለት ነው እኔ የምለው አልহামዱሊላህ ነው የምለው እኔ ወላሂ العظيم በጣም ነው ደስ አለኝ ከነብዙዬ ጋር ማሆኑ በጣም ደስ አለኝ ቪዲዮ መግቢያ ላይ እንዳያችሁት ከሆነ ሩታ እንዴት እንደሚያረጋት ያያችሁ ነው እኔ ግን በጣም ደስ ብሎኛል እውነቴን ነው የምላችሁ ደስ ብሎኛል ምክንያቱም እዛ ጋር ካሄደ ማለት ነው ይዞት ይሄዳሉ ይዘን ካለደን እያለው ነው እኔ ቪዲዮ ሙሉውን ቪዲዮ ማለት ነው ከመጀመሪያ እስከ መጨረሻ ጨርሼ አይቼ ነው ቪዲዮ እየሰራሁላችሁ አለሁትና የኔ ውዶች ቪዲዮ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ይላችኋለሁ የኔ ውዶች እና ቪዲዮ ሙሉውን አይቼ ነው የመጣሁት ብዙዬ ቤት ገብቷል ከእንግዲህ አያገኙትም ብዬ አስባለሁ እንግዲህ አደራሽ ብዙዬ አደራሽ አረ ወንድማችሁን አድኑት አደራሽ የኛ እንደ አንድ ሚዲያ እኔ አሁን እንደ አንድ ዩቲዩበር እውነቴን ነው የምላችሁ አብርሽን ከሚዲያ ማጣት አብርሽ እንደዚህ ሆኖ ማየት አልፈልግም እውነቱን ስነግራችሁ ማለት ነው እኔ እንደ አንድ ዩቲዩበር ትልቅ ታዋቂ የሆነ ዩቲዩበር ማለት ነው እኔ እውነት እንደ አብርሽ የሚወዱ ሰው የለም እውነቴን ነው የምላችሁ ለምን በጣም ድንቅ ልጅ ስለሆነ ማለት ነው በጣም ብላተኛ ልጅ ስለሆነ ማለት ነው እና በጣም ነው የሚወደው አብርሽ ማለት እንደዚህ ሆኖ ማየት አልፈልግም እውነት ሄርሚም ደግሞ እንደዚህ ሆነ ማየት አልፈልግም በጣም ወዳታለሁ በጣም ነው የሚወዳት እንደ እህቴ ማለት ነው ሁለቱም ደግሞ አንድ ላይ ተመልሶ ሳቃቸው ተመልሰው ማለት ነው የሚመጡበት ቀን ቅርብ ነው ብዬ አስባለሁ ኢንሻአላህ ወላሂ እላችኋለሁ ምየንም ነግራችሁ ሳቃቸው ተመልሰው በደስታ በሐዘን አይደለም በደስታ እንደ ድሮ ማለት ነው አንድ ላይ ተመልሰው የሚመጡ ቀን ቅርብ ነው ብዬ አስባለሁ በጣም በፈጣሪ ተስፋ አረጋለሁ እውነቴን ነው የምላችሁ እንዳያችሁት ነው እንግዲህ ከኤፍሬምና ከሩታ እጅ ወጥቷል አንድ ወጥቷል እንግዲህ ቡዜ ነው አሁን አደራ እያልኩ አለው ለቡዜ ነው ወንድምሽን አውጥተሹ እንዳትሰጫ አትስጫት እዚህ ጋር እስቲ ቪዲዮ ማየት ያለብን ቪዲዮ አለ ሩታ እሱ ታሞ እንደዛ ታኝቶ እንሂድ ወደ ቤት ከዛ በኋላ ዛሬ አድረን ነገ ጉዟችን እንቀጥላለን የምትለው ማለት ነው እቺ እስስት የሆነች ሴትዮ እስስት ናት በጣም እስስት والله العظيم በጣም እስስት ናት እንደ እስስት የምትቀያየር ሴትዮ ምን አይነት እንደሆነች ግን እኔ አይገባኝም እሺ ተረጋጋለሁ አረፍካ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሄዳለን እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ መጣን ወደ ቤት እንሄድ ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው ምን ማለት ነው ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለበት ተነስና እንሂድ ሪክ ታርፋለህ ይቀር የምን መንገድ ነው የምን ግርግር ነው ረጅም ሰዓት ቁጭ አልን እኮ ልክ ነሽ እኔ እኮ
እኔ ግራ የሚገባኝ ነገር ማለት ነው ሩታ እንዴት እንደሚያረጋት እንዴት እንደምትሆን ይሄ እውነታ የወጣ ቀን ማለት ነው። አብርሽ እኮ ለአይኑ ማየት እንደሚጠላሽ አታቂም እንዴ? ሚነግርሽ ሰው የለም? አንቺ መላጣ ሚነግርሽ ሰው የለም? ለአይኑ ማየት እንደሚጠላሽ እውነቱ የወጣ ቀን ማለት ነው። ደግሞ ያ ቀን ቅርብ ነው ብያስ ተስፋ አደርጋለሁ በፈጣሪ። አፈር ቢ አንቺ አፈር ይበላሽ የሴት አሰዳቢ መተተኛ። አንቺና ኤፍሬም አንድ ናችሁ፣ መተተኞች ናችሁ እናንተ። እንዲህ እሱ እንደዚህ ሬሳ ሆኖ ተኝቶ እሷ ደግሞ ጉዞ አለብን እንዳለን ረጅም ሰዓት ቁጭ ብለናል እኮ ወደ ቤት ሄደን እረፍት አድርገው ነገ ጉዟችን መቀጠል አለብን። እንደዚህ ነው የሚባለው። የባልሽ ደህንነት ያላሳሰበሽ ሴትየዋ ባልሽ እኮ አይደለም ሲጀመር። እኔም ባልሽ ብያለሁ። ለካ ባልሽ አይደለም፣ ባልሽ አይደለም። የልጅሽ አባት ነው እንጂ ባልሽ አይደለም። ምክንያቱም ተፋታችኋል። ዘመናችሁ ተቀደደ። ቀደዳችሁት እኮ በቃ ተፋታችኋል። ለምንድን ነው አስሬ ባሌ የምትዩ? ሚስቱ ነኝ የምትዩ ለምንድን ነው? አስሬ ሚስቱ ነኝ ባለ ነው ምናምን አትበይብን። እዚህ ጋር ሰይጣን እንዳንቺ አይነት ሰይጣን የለም እዚህ ጋር። እናቴ ምን አይነቷ ናት ግን? ምን አይነት ህስስት ናት? ኧረ ጉድ ፈላ፣ ኧረ ጉድ ፈላ። እስቲ ቪዲዮ ነገሩ አጣብጁ ቅድሚያ ተረጅን ምን አገባት? ቅድሚያ መረዳት የሚባል ነገር አለ። ተረዳውሽ። ስለ አብርሃም የምትጨነቂ ከሆነ እህቱ ቤት መጣሽ መጠየቅ ትችያለሽ። እኔ ዳኒ ቡዜም ሆነ ዴቭ አንቺ ቤት መምጣት ግዴታ የለብንም። አለቀ። አትምጪኝም፣ እንድትመጪ አልፈልግም። በነገርሽ ላይ ደጃፌ እንድትደርሺ አልፈልግም። ሲቀጥል ደግሞ ስላንቺ ጭንቀት አይመለከተንም። እኔ እየሰማችኝ ነው? ዋጋን እንደማመጥ እኔ አሁን ስለናንተ ጭቅጭቅ እንደዚህ አይደለም መስማት የምፈልገው። ልጁ ጤነኛ እንዲሆን የሚፈልገው 5 ቀን ይቀመጣታል። በግድ ይዘሽው አትወጪም። ዛሬ አትወጪም ሩታ። ከኔ ጋር ከሚስቱ ጋር ሆኖ ክትትል ማድረግ የራሱ ጉዳይ እንደፈለክ አስብ። ልጁ ግን አሁን ላይ ጤናው ነው የሚያስጨንቀኝ። ትዳር ምናምን ከጤና በኋላ የሚቀርበው ልጁ ከሞት አልሰማሻትም ዶክተሯ? ጤነኛ ነው። ወይ ተረጋጉ። ቡዜ ሲጀመር ትልቅ ነገር እያስተዋልን እኮ አይደለም ዳኒ። ወይ ዴቭ አሁን ተወራ ሰምታ ያለ ዶክተር አስተዋሰ እኔ እኮ የሚገርመኝ ነገር የኤፍሬም እና የሩታ ሴራቸው እንዳይጋለጥባቸው ነው እንደዚህ የሚሆኑት ወይስ ምንድን ነው? አልገባኝም። እኔ አልገባኝም። ቤተሰብ እኔ ምንም የገባኝ ነገር የለም እዚህ ጋር። ለምንድን ነው ግን እንደዚህ የሚሆኑት? ሴራቸው እንዳይጋለጥ። አረ ጉድ ፈላ፣ አረ ጉድ ፈላ። ወንድም በወንድሙ ላይ እንዴ! ሚስት ደግሞ በልጇ አባት ላይ እንደዚህ ማድረግ በጣም እፈሩ እንጂ በጣም እኮ ነው የሚያሳፍረው። እንጂ እናንተ ለዛውም በሚዲያ ወጣችሁ እኮ በሚዲያ ዓለም እኮ ነው የሚያያችሁ። ዓለም ላይ ያለው ሰው ሁሉ እኮ ነው የሚያያችሁ። ሰውን እሺ፣ አሁን እዚህ ጋር ሰውን ምን እያስተማራችሁ እንደሆነ እኮ አልገባኝም። ኪፋት ነው ደጉን ነው እያስተማራችሁ ያላችሁት? እኔ አልገባኝም። ደግሞ እንደ ደህና ነገር አርጋችሁ ታወራላችሁ፣ ደግሞ ቪዲዮ ቀርታችሁ ትለቃላችሁ ሚዲያ ላይ እንደ ደህና ነገር። አረ እነዚህ ምን አይነት እስስቶች ናችሁ እናንተ? ምን አይነት እስስቶች ናችሁ እናንተ? ሁለትሽም ደግሞ ማለት ነው። እኔ ወላሂ ምዬ ነው የምነግራችሁ። በቅርቡ ደግሞ ጉዳችሁ ይወጣል። በቅርቡ ተይዟል፣ ሰዎቹ ተይዟል። አብርሽ ላይ መተት የሰሩት ሰዎች ተይዟል። የእናንተም ጉድ ማለት ነው በቅርቡ ይወጣል ብያችኋለሁ። ይወጣል፣ እመኑ የኔ ቤተሰብ። እውነቴን ነው የምላችሁ። በጣም የሚሰሩት ስራ ስሜታዊ ያደርጓል። እኔ በጣም ጫውክም እየተናገርኩ ከሆነ በጣም ይቅርታ ጠይቃቸዋለሁ እናንተ ቤተሰቦችም ማለት ነው።
ስራችሁ ነው እንደዚህ ጮክ ብዬ እንዳወራ ያደረገኝ። ኤፍሬምና ሩታ የእጃችሁን ደግሞ ታገኙታላችሁ። አላህ ደግሞ ይሰጣችኋል። እውነት ውድ ቤተሰቦቼ እንግዲህ ቀጣይ ደግሞ ምን አይነት ቪዲዮ ይዞልን እንደሚመጡ እኔ በጣም እየጨነቀኝ ነው። ወይ ኤፍሬም እንዳለው መጥቶ አብርሽን ወስዶ ይሁን ወይ ደግሞ ቡዜ ወደ ጸበል ይዛ ቪዲዮ ቀርጣልን ይሁን እኔ አላቅም። ቀጣዩ ምን አይነት ቪዲዮ እንደምደርሰን አላቅም። ብቻ ጸሎትና ዱዓ አርጉ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልን። ባይ ባይ።